የጌርጌሶናውያን መስራች ቀሲስ መለስ ወደዚህ እስኪ ሞቅ አድርጋችሁ ጋብዙልኝ። ያው እንግዲህ እዚህ ድረስ መተናል። ካሁን በፊት እኔም ጎብኝቼዋለሁ አይቼዋለሁ። ከዚህ ባለፈው ስመጣ ከነበረው አሁን ይበልጥ ደግሞ በጣም በርካታ ወገኖችን ሰብስበ ይዛልና ባንተ ውስጥ እግዚአብሔር ነው ስራ የሚሰራውና ረጅም እድሜ ከጤንነት ጋር እመኝልሃለሁ። መጀመሪያ ረጅም እድሜ ከጤንነት ጋር ተመኙለት። ምን ያህል ጊዜ ሆነው ጌርጌሶናውያን ከተመሰረተ? ጌርጌሴኖን ከተመሰረተ አሁን መስከረም ሲመጣ 21 አመቱ 21 አመቱ የኔን እድሜ ያክላል። ይገርማል። በዚህ ጊዜ ውስጥ እንግዲህ በርካታ የአእምሮ ህሙማንን ሰብስባቸዋል። እርግጠኛ ነኝ ተሽሏቸው ወደ መደበኛ ህይወት የተመለሱም ይኖራሉ ብዬ አስባለሁና ምን ያህል ወገኖች በዛ ውስጥ አለፉ? እንግዲህ እስካሁን ባለን የ21 አመት እድሜያችን ወደ 2000 የሚሆኑ የአእምሮ ህመምተኞችን ከጎዳና ላይ ከየእምነት ተቋማት ደጅ ላይ አንስተናል። ከዛ ውስጥ 650 የሚሆኑ ድነው ወደ ማህበረሰቡ ተቀላቅለዋል። አሁን ደግሞ በማዕከላችን ከነዛ ውስጥ 50 የሚሆኑ ሰራተኛ ሆኖ እያገለገሉ ይገኛሉ። ደስ ይላል በጣም አይደል? ጌርጌሶናውያን እንግዲህ በቅርቡ አዲስ ህንጻ እያስገነባ ነው። ህንጻውንም ጎብኝተናል። ህንጻው ሲጠናቀቅ 3000 ወገኖችን አቅፎ ደግፎ የመያዝ እቅድ አለውና ጌርጌሶናውያን ከዚህም በላይ ከፍ እንዲል ተመኙለት። እስኪ ጌርጌሶናውያን የሰው ፍቅር የራባቸው እናቶች፣ አባቶች፣ ወንድሞቻችንን እንድታገለግልን በሄድሽበት ሁሉ ስለነዚህ እንድትመሰክሪ እንደው ፍቃድሽ ቢሆን የነዚህ አፍ ሆነሽ የነዚህ አንደበት ሆነሽ እንግዲህ በክብር ጠይቅሻለሁ። እሺ መጀመሪያ መልሴ እሺ ነው። ያለ ምክንያት ሰው እዚህ አይመጣም ብለዋል። እውነት ለመናገር መጀመሪያ አስበን የመጣ ነው ከናንተ ጋር ቀናችንን በደስታ እንድናሳልፍ በሚል ነበር። ከመጣን በኋላ ግን ከወንድሜ ከሚኪ ጋር እያነሳን ነበረ። ከመጣው በኋላ አይምሮዬ በሙሉ ተቀይሯልና ብዙ ነገር አብረን መስራት እንደምንችል እውነት ለመናገር ይሰማኛል። በቻል ነው በአቅማችን ከጎናችሁ ሆነን ልናገለግል ቃል እንገባለን። ከእግዚአብሔር ጋር ደግሞ ይረዳናል። ብዙ ነገር እንሰራለን ብለን እናስባለን። እግዚአብሔር ይስጥልን። በተመሳሳይም ወንድሜ ሚኪም እንግዲህ ፈቃድህን እንጠይቅ ነው የምንለውና ያንተንም ፈቃድ ያው እዚህ ከገባሁበት ደቂቃ ጀምሮ ብዙ ነገር በአይምሮዬ ሲመላለስ እናም ደግሞ እግዚአብሔርን ዝቅ ብዬ አንገቴን ከፍ ጉልበቴን ዝቅ አድርጌ መጸለይ እንዳለብኝ የተማርኩበትን እናም ደግሞ ነፍሳችን የምትፈልጋ ከሱ ጋር ልትገናኝ ስትል የምትሄድበት መንገድ አላት እና እግዚአብሔር ራሱ ያመቻቻልና አልጠበቅኩም ነበር። ነገር ግን አይደለም ስሜን ሁሉን ነገሬን አስረክባለሁ። ራሄል ወዳጆች በአጠቃላይ ሚኪጃኖም እሷም አምባሳደር ሆነዋል።